በጠዋት ሄደች ይሆን? ስትወጣም አላየው። እሺ በቃ እየወጣሁ ስለሆነ ደውልላታለሁ። እሺ ደውይላት። እማዬ ይሄ ቤት ቤታችሁ ነው። እባክሽ ፍርሃትሽን አስወግጂ። አንቺም የዚህ ቤት አባል ነሽ። ይገባኛል። እያንዳንዱ የምታደርጊው ነገር ከፍርሃትሽ የተነሳ ነው። ግን ደግሞ ፍርሃትሽ መልሶ ራስሽን እየጎዳሽ እኮ ነው። ቤቱማ የኔ ነው። አንቺ ነሽ የዚህ ቤት ባለቤት ያልሆንሽ ወይዘሮ ማኪ። ወይዘሮ ልልቲ፣ ወይዘሮ ልልቲ፣ ወይዘሮ ልልቲ። አቤት ዶክተር። ምን ነው ባሰቤሽ? ጨንቆሻል እንዴ? አዎ ትንሽ ጊዜ ትፈልጊያለሽ እንድታስቢበት? ማሰብ አልፈልግም ዶክተር። አሁኑን ማስወጣት ትፈልጋለሁ። ግን ባለቤትሽስ? ባለቤት መምጣት አይችልም። አሁን ሰርግ ላይ ነው ያለው። ኦ የቤተሰብ ሰርግ አለባችሁ? እናት አይደለም ሰርጉ ሳያልፍ? ባለቤቴ ሊያገባ ነው ዶክተር። ምን? ያስደነግጣል አይደል? በጣም የሚገርም ነገር ነው። አሁን ቶሎ ብለሽ ይሄን ነገር አስወጪ። አሁን መጀመር እንችላለን? ወይዘሮ ልዕልት አሁን በጣም ስሜት ላይ ነሽ። እባክሽ ተረጋግተሽ አስበሽበት ወስነሽ ላይ ወስኛለሁ ዶክተር። እባክሽን ጊዜን አትግደይብኝ። አሁን መጀመር እንችላለን? እሺ ቢያንስ ስልኩንሽ። አንቺ ምን ሆነሽ ነው ስልክሽን ማታነሺው? ደህና ነኝ እማዬ። የት ነሽ አሁን ልዕልቴ? የሆነ ቦታ ነኝ። ስጨርስ እደውልልሻለሁ። የት ነሽ ልዕልት? እማዬ እደውልልሻለሁ። አሁን ብዙ ማውራት ማልችልበት ቦታ ነኝ። ቻው። እባክሽን ዶክተር አትሚው። እንጀምር። ፈርኒቸር ቤት አወቃችሁ? ዳኒ ፈርኒቸር በጣም ደስ የሚል እቃ ነው። ስማ ፈርኒቸር ቤት አወቃችሁ? ዳኒ ፈርኒቸር በጣም ደስ የሚል እቃ ነው። ስማ ልጁን ጥሩት እናንተ።
ልጁ ግን መኪና መንገዱን ተከትሎ ሄደ ዝም ብሎ። አንተ አቢ